ዶክተር መረራ ጉዲና የኢትዮጵያ የታሪክ ፈተናዎችና የሚጋጩ ህልሞች መጽሐፍ ደራሲ፣ በመጽሐፎ ርዕስ ላይ 3 አበይት ጉዳዮችን በርዕሰ ነገሮ ግንዛቤ ማስጨበጫነት በማዕቀፍ ውስጥ አስቀምጠዋል። በእርሶ እይታ ኢትዮጵያ የታሪክ ፈተናዎች ምንድናቸው? በዛሬቱ ኢትዮጵያ ላይስ ያሳደሩት ወይም እያሳደሩ ያሉት ተጽዕኖዎች ምን ይመስላሉ? ከታሪክ ጣጣዎቻችን የሚመጡ ነገሮች አሉ። ለምሳሌ አዲሲቷ ኢትዮጵያ እንዴት ተፈጠረች፣ እንዴት አደገች፣ ከዛሬ እንዴት ደረሰች ብሎ እንደሚታወቀው እንግዲህ ለዘመናት ላለፉት ቢያንስ 140-50 ዓመታት አካባቢ ፍጭቶችና ግጭቶች የበዙባት፣ በዛ ምክንያት ደግሞ በተለይ ልሂቃኑ አንዱ የወረደበት ሌላው የወጣበት፣ የተጋጨበት፣ የተፋለጠበት በዚህ አይነት ነገሮች አሉ። ከዛ የሚመጡ እንግዲህ ጣጣዎች ለምሳሌ የትግራይ ልሂቃን አካባቢ ምንድን ነው ያለው፣ የኦሮሞ ልሂቃን አካባቢ ነበሩ፣ የአማራ ልሂቃን እየተባለ እነዚህ ስምምነት ላይ የደረሱበት ሁኔታ አይደለም። እንደሚታወቀው ላለፉት 50 ዓመታት በተለያየ መንገድ አንዱ ስልጣን ላይ ሲወጣ ሌላው ያንን ሲቃወም ቀላል ያልሆነ ጥቂትና ግጭት ውስጥ ነው ከረምነው። ሰፋፊ ጦርነቶች ነበሩ። አሁንም ግጭቶች፣ ፍጭቶች እየባሱ የሄዱበት እንጂ ገዢው ፓርቲ እንደሚለጥፈው አይደለም። ስለዚህ እንግዲህ ከታሪኮቻችን የመጡ ጣጣዎች በተለይም ብሔራዊ ስምምነት ላይ ብሔራዊ ስምምነት ላይ ባልተደረሰበት ሁኔታ አንድ ገዢ ፓርቲ ላለፉት ዓመታት ቆርጦ ቀጥል ፖለቲካ የሚለውን ሲቆርጥ ሲፈል ምን ሲያደርግ ነው የከረመው። በእንደዚህ አይነት ሁኔታ የትም እየደረስን አይደለም። እንዳውም ኢትዮጵያ አሁን ባለችበት እጅግ በጣም አደገኛ መስቀለኛ መንገድ ላይ ናት። ፈተናዎች አላለፍንም። በተለይ የኢትዮጵያ ዕጣ ፈንታ ምን ትሁን፣ እንዴት ተዳደር፣ ዲሞክራሲያዊ ስርዓት ይባላል፣ የባዶ ጫጫታዎች ይበዙበታል። ልማት ይባላል፣ ባዶ ጫጫታዎች ይበዙበታል። በዚህ ምክሮች በአጠቃላይ ለማሳየት ሞክሬ ነው። በሁለተኛ በዋነኛ የግንዛቤ ማስጨበጫው ያቀረቡት የሚጋጩ ህልሞች የሚል ነው። በኢትዮጵያ ውስጥ ዋነኛ ህዝባዊ ህልሞች ምንድናቸው? በመንግስት ደረጃስ ያሉ ህልሞች፣ በተቃዋሚ ፖለቲከኞች በኩል ያሉ ህልሞች ምንድናቸው? እነኚህ እንደምን ነው የሚጋጩት? እዛ ላይ ለማሳየት የሚሞክረው ለምሳሌ በሌላው ቢቀር ዲሞክራሲ ላይ እንኳን ያለን አቋም የትግራይ ልሂቃን የሚባሉት አሁን ኢትዮጵያ ህልማቸው ተሳክቶ ኢትዮጵያ መንግስተ ሰማያት ሊትደርስ ነው፣ ልማቱም ብልጽግናውም እያበበ ነው፣ ዲሞክራሲያዊ ስርዓቱም እያበበ ነው፣ ከዚህ በኋላ ምን ትፈልጋላችሁ እያሉ ነው። የእነሱ ህልሞች ደግሞ በሌሎች ከኢትዮጵያ ማህበረሰቦች ከዛ ባወጡ ልሂቃን አካባቢ ተቀባይነት አላገኘም። ለምሳሌ አሁን ያለው መንግስቴ ነው ብሎ የሚቀበል በጣም የተወሰነ ነው። ለምሳሌ ከአማራ ልሂቃን ጋር እየተጋጩ ነው፣ ከኦሮሞ ልሂቃን ጋር እየተጋጩ ነው፣ ከደቡብ ልሂቃን ጋር እየተጋጩ ነው፣ ከሶማሌ ልሂቃን ጋር እየተጋጩ ነው። ምናልባት እርስ በራሳቸውም እየተጋጩ ነው። ትግራይም ቢሆን ማለት ነው። ህወሓትን የፈጠሩ ከሚኒሊክ ቤተ መንግስት ድረስ ተሸክሞ የመጡም ሰዎች ለሁለት ተከፍሎ ሲጋጩ እንደነበረ ላለፉት 10 ዓመታት በላይ እያየን ነው። ምንድን ነው አንዱ የተሳካለት ስልጣን ላይ ወጣው የሚለው ያንን የራሱን ይዞ የሌላው ህልም ጭንቀቱ ሳይገባ የሀገሪቷን ሀብት፣ ንብረት፣ ሰራዊት፣ ስልጣን ሁሉንም ጨምዶ ይዞ የራሴን ህልም ስራ ላይ አውላለሁ ብሎ ይቋጥናል። ያ የራሱ ህልም ደግሞ በኢትዮጵያ ቁመት ደረጃ ሳይሆን በዛው ልሂቃን ቡድን ቁመት ደረጃ ነው ያለው። ብዙ ጊዜ የሚለው ኢህአዴግ ለምሳሌ ዲሞክራሲው በራሱ ቁመት ደረጃ የተስፋፋ ጥብቆ አይነት ነው እያልኩኝ ያለው። ከዛ ማለፍ አልቻለም። ስለዚህ እንግዲህ ምንድን ነው እነዚህ ህልሞች አንድ ቦታ ላይ የሚታረቁበት ተፈጥሮ ሰፊ የሆነ ውይይት፣ ሰፊ የሆነ ብሔራዊ መግባባት ላይ መድረስ አልተቻለም። በተቃዋሚም ደረጃ ማለት ነው። በተቃዋሚም ደረጃ ለምሳሌ ትላልቆቹ ብሔረሰቦች የሚባሉትን በተለይ አሁን በግልጽ ቋንቋ ኦሮሞና አማራ ልሂቃን መሀል እንኳን ላለፉት 40 ዓመታት የረባ የፖለቲካ ስምምነት ላይ መድረስ አልተቻለም። ስለዚህ ፓርቲ ደግሞ ይህንን ከፋፍለ ጌዛ ሴራውን ስላላይ እያለ ነገሮችን እየገፋ ነው። ስለዚህ ከአንድ ቀውስ ወደ ሌላ ቀውስ፣ ከሌላ ቀውስ ወደ ሌላ ቀውስ እየተሸጋገርን ነውና ይሄ ሊቆም የሚችለው በተቃዋሚም ደረጃ አንድ ብሔራዊ መግባባትና መስማማት ላይ መድረስ አለብን። እነዚህ የሚጋጩ ህልሞች ኢትዮጵያን እጅግ በጣም አደገኛ በሆነ መስቀለኛ መንገድ ላይ አድርሷታል። በዚህ መንገድ ወደፊት ብንቀጥል
የመበታተን አደጋ እንጂ የተሻለች ኢትዮጵያ የለማች ኢትዮጵያ ገኝታቸው እንደሚያደነቁረን የለማች ኢትዮጵያ የበለጸገች ኢትዮጵያ ሰላምና መረጋጋት ያገኘች ኢትዮጵያ መፍጠር የምንችልበት ሁኔታ ላይ አይደለንም። ተቃዋሚና መንግስት ተቃዋሚዎች ለተቃዋሚዎች አንድ መሰረታዊ በሆነ መሬት ላይ ባለው ሁኔታ ላይ ህልሞቻቸውን ለማቻቻል በሚችሉበት ደረጃ አንድ ሰፊ ሀገራዊ ብሔራዊ ስምምነት ላይ ብሔራዊ መግባባት ላይ መድረስ አለብን የሚል መስራለን። ያንን ለማሳየት ነው የሞከርኩኝ። እንዳነሱት በርካታ የሚጋጩ ህልሞች አሉ። በተለይም እነዚህ የማይታረቁ ህልሞቻችንን ይዘን እስከ መቼ እንኳትን ሆን አለበት? ዋነኛው ጥያቄ በአቅጣጫችንስ ህልሞቻችንን ወደ ማስታረቁ ነው ወይስ የበለጠ ልዩነት እየፈጠረ ነው የሚለው ጥያቄ መመለስ ይገባዋል ሲሉ እንደዚሁ በአጽንኦት ተሳስበዋል። እነኚህ በአሁኑ ወቅት ተበታትነው ያሉ ወይም እየተጋጩ ያሉ ህልሞች ባሉበት ወቅት የጋራ ህልም ማለምና ያንንም የጋራ ህልም እውን ለማድረግ እንደምንድን ነው የሚቻለው? በመጀመሪያ ደረጃ ችግሮቻችንን ማወቁ ነው። አንድ ሐኪም እኮ በሽታን ካላወቀ በስተቀር ሊያድኑ አይችልም። ዝም ብሎ መርፌ ስለወጋ መድኃኒት ስላዘዘልኝ ብቻ አትድንም። የኢትዮጵያ ፖለቲካ ቀላል ባልሆነ መንገድ ታሟል። ይህንን የታመነ ፖለቲካ ለ40 ዓመታት ቀላል ያልሆነ መስዋዕትነት ከፍለናል። ስናስታምን ኖርናል፣ ስንበላላ ኖርናል፣ ስንጋጭ ኖርናል። ስለዚህ እኔ ሁልጊዜ የምለው ምንድነው ወደ መሀል መንገድ ስሜት እንምጣ። ለአንዱ ወገን ሳይሆን ሁሉንም ሀገሪቷንና ህዝቦቿን ሊታደግ የሚችል ፖለቲካን እንዴት እንቅረጽ? ለአንድ ቡድን ሳይሆን 100 ሚሊዮን የኢትዮጵያ ህዝቦች የሚሆን ዲሞክራሲያዊ ስርዓትን እንዴት እንፍጠር? እነዚህ አይነት ፖለቲካ ስርዓት መፍጠር እንዴት ይቻላል? እና ጉዳይ ሞቹን የማቀራረብ መሀል መንገድ ላይ ሆኖ እስቲ እንዴት እንገናኝ? ዲሞክራሲ ማለት ራሱን በራሱ የማስተዳደር ጥያቄ ነው። ማንም የኢትዮጵያ ህዝብ የፖለቲካ ይሁንታ ያገኘ የፖለቲካ ፓርቲ ስልጣን ላይ የሚወጣበት፣ ያጣ ደግሞ ከስልጣን የሚወድበት፣ የነገ ዕድሉን ደግሞ የሚጠብቅበት አይነት ሁኔታ ስርዓት መፍጠር ነው። ሁሉም ደግሞ የኔ መንግስት ነው የሚሉት አይነት የፖለቲካ ስርዓት ውስጥ መግባት መቻል ነው እና ያንን ምን እናደርግ? ሁሉም ቁጭ ብሎ ማለት ነው የራሱ ህልም እንዳለው ነው ቁጭ ብሎ እንዴት የጋራ አጀንዳ፣ የጋራ ህልም፣ የጋራ የወደፊት ሀገሪቷ ዕጣ ፈንታ ምን እናድርግ የሚለው ላይ መነጋገር መቻል አለበት። ይቻላል። ሌሎች መርጦች እኮ ችግር አልነበራቸውም ማለት አይደለም። ግን አንድ ቦታ ላይ መሰረታዊ በሆነ መንገድ ቁጭ ብሎ ችግሮቻቸው ለመፍታት የቻሉትን ለራሳቸው ያልቻሉትን ደግሞ ለህዝባቸው በመተው ህዝብ ወደ ፈለገው ጥፋት ሊሰራ ይችላል። የማይሆን ፓርቲ ሊመጥ ይችላል። ህዝብ የፈለገውን እንዲመጥ የማድረግ የማስቻል ነው። አሁን ግን እኔ አውቅልሃለሁ ነው፣ እኔ መንግስተ ሰማያት አደርስልሃለሁ ነው። ሀገሪቷ ብዙ ምሁራን አላት። ከራስ የግል ጥቅም ከራስ ህልም በወጣ መንገድ ቁጭ ብሎ ሁሉም መፍትሄ ማዋጫዎችን ይዞ መምጣት አለበት። አሁን እንዳነሱት በመጽሐፎም ላይ እንደጠቀሱት የጋራ ህልምን አብሮ ማለም በብሔራዊ አጀንዳነት ቀርጾ ጋራ መንቀሳቀስ አስፈላጊ እንደሆነ ለሀገሪቷ ህልውናም ወይም ተገቢ የሆነ ለውጥ ለማምጣት መንገዱ ያ እንደሆነ ደጋግመው እያስረዱ ነው። እንደሚታወቀው ከዚህ በፊት በርካታ የሆኑ የጋራ መድረኮች ተሞክረዋል። እርሶም ያሉበት ህብረት እንደዚሁ አንድ ላይ መጥቶ ሳይሳካለት ቀርቷል። አሁን ኦፕኮ የሚገኝበትም መድረክ እንደዚሁ በጋራ ብሔራዊ አጀንዳ ነድፎ ወደ ውህደት መጥቶ አንድ ዋነኛ አማራጭ ፓርቲ ለመሆን እስካሁን ድረስ አልቻለም በትልም ከመንቀሳቀስ በስተቀር። ይህ ባለበት ሁኔታ በእርግጥ ወደፊት አንድ ዋነኛ የሆነ ብሔራዊ አጀንዳ ቀርጾ በጋራ መንቀሳቀስ ይቻላል፣ ያም ይሆናል የሚል እውነተኛ የሆነ ተስፋ አለ? እንግዲህ ቅድም እንዳልኩ የሰው ልጅ እስካለ ድረስ ተስፋ አለ። እኔም በተስፋ ከሌለማ ለምን እዚህ ትግል ውስጥ እንቆያለን? ዋናው ጉዳይ ግን ቅድም እንዳልኩኝ እነዚህ ላለፉት 40 ዓመታት የፖለቲካ እንዴት ተሰባሰቡ፣ እንዴት ተበተኑ፣ ምን አደረጉ፣ ምን አገኙ፣ ህልሞቻቸውስ እንዴት ተጨናገፉ፣ እንዴት ህልም ብቻ ሆነው ቀሩ፣ እነዛን መጽሐፍ ውስጥ በስፋት ለመገምገም ሞክራለሁ። ከኢህአፓና በሶኝ ዘመን ጀምሮ ደሃቅን አማራጭ ኃይሎች ምክር ቤትን፣ ቅንጅትን፣ ህብረትን፣ አሁን መድረክን በተለያየ ደረጃ የተፈጠሩ ፖለቲካ ህብረቶችን በሚሆን መንገድ ለመገምገም እንግዲህ በራሴ እይታ ሞክራለሁ። በዛ ውስጥ ሰፊ መንጠልጠያ አድርጌ የተጠቀምኩት የቡዳ ፖለቲካ የሚባለው ነው። ቡዳ ፖለቲካ እንግዲህ ምንድነው? ሁልጊዜ ራሱን ቡዳ መሆኑን ማመን ሳይሆን ሌሎች ቡዶች ናቸው ብሎ ስህተቶች ወደ ላይ መጠቆሙ፣ ራስን በሀቅ ገምግሞ ለትግሉ የሚሆን መንገድ ለመፍጠር ያለመቻል፣
እነዚህ እንግዲህ ሞክራለሁ ላለፉት 40 ዓመታት ያለፍንባቸውን የፖለቲካ ድርጅቶች ሁኔታ እነዚህ ፖለቲካ ድርጅቶች ያደረጓቸው ትግሎች የከፈሏቸው መስዋዕትነቶች እነዚህ መስዋዕትነቶች ተመልሶ ባዶ የሆኑባቸው ሁኔታዎች እነዚህ ለመገምገም ሞክራለሁ ማለት ነው። እስከ መድረክ ድረስ ያሉትን ቅንጅቶች ለመገምገም ሞክራለሁ። ዋና ጉዳይ እንግዲህ ምንድነው? በሽታ አለን። የሀገራችን የፖለቲካ ህመምተኛ ነው፣ ሲታመም ነበር። ይህንን እንዴት እናድነው በሚለው ላይ ሁሉም ቅድም እንዳልኩኝ እንግዲህ የራስን መፍትሄ መዋጮዎችን ይዘን በሀቅ ለመደራደር ለመነጋገር ከራሳችንም አልፈን ወደ ኢትዮጵያ ህዝቦች ወደ ኢትዮጵያ ወጣቶች ከሄን ማይቻልበት ምክንያት የለም። ዋና ጉዳይ ግን በሀቅ ህልሞቻችንን ወደ ጎን ትተን ሙሉ በሙሉ መተው ሳይሆን ለማሳረግ እንችላለን በምንልባቸው መንገዶች ሁሉም የመፍትሄ መዋጮዎችን ይዘን በሀቅ ከተነጋገርና ከተደራደርን ወደ ብሔራዊ ውይይት ከሄን ይህ ብሔራዊ ደግሞ ወደ ብሔራዊ መግባባትና ስምምነት ሊያደርሰን በሚችል ደረጃ በሀቅ ከተነጋገርን የማንደርስበት ምክንያት የለም። ሀገሮች እኮ በዚሁ መንገድ ብዙ ያለፉ አሉ። የተሻለ ሁኔታ ላይ የደረሱ በዚህ አይነት ከፈረንሳይ አብዮት ጀምሮ ብዙ ሀገሮች ውጣ ውረዶች ነበራቸው። ግን በሀቅ ተነጋግሮ በሀቅ ተደራድሮ ለራሳቸው መግባባት የቻሉትን ተግባብቶ ያልቻሉትን ደግሞ መፍትሄውን ለህዝቦቻቸው በቦታው ዛሬ ያልተፈታው ችግር ነገ ሊፈታ ይችላል። የዛሬ 10 ዓመት 20 ዓመት 30 ዓመት ሊፈታ ይችላል። ሁሉንም ችግሮች በአንድ ጊዜ መፍታት አይደለም ያለው ጨዋታ። ስለዚህ እነዚህ ነገሮች ይቻላል፣ ግን በሀቅ ለመነጋገር ለመደራደር መሰለፍ አለብን። ከዛ ካልወጣን ግን የትም መድረስ እየቻልን አይደለም ማለት ነው። አንድ በምሳሌነት ያነሱት በተለይም የዲያስፖራውን አስመልክቶ ዲያስፖራው የሚጋጩ ህልሞቹን ለማስታረቅ ይቅርና ለማቀራረብ እንኳን ብዙ የቤት ስራዎች እንደሚቀሩት ተረድቻለሁ ብለዋል። ባለፈው በአሜሪካን አገር ቆይታው በርካታ የፖለቲካ ድርጅቶችም ይገኛሉ በውጭ በስደት ፖለቲካ ላይ። ይህንንስ አሁን እየተናገሩ ያሉት ጋራ ምን ያህል እውን ሊሆን ይችላል? ለማስታረቅ ይቅርና ለማቀራረብ በማይቻልበት ሁኔታ ባለበት ውስጥ ከዚህ በኋላ ሌላ 25 ዓመት ወይስ ምን ያህል ጊዜ ሊፈጅ ይችላል በጋራ የጋራ ህልምን ለማለም? ቅድም ያልኩኝ በሽታዎቻችንን በደንብ ካወቅን እና በሀቅ ደግሞ መፍትሄ ከፈለግን አመታትን የሚፈጁ አይመስለኝም። ኢትዮጵያ እኮ አሁን በመስቀለኛ መንገድ ላይ ናት ያልኩኝ ለዛ ነው። ዋና ጉዳይ ግን እንደዚህ ህልሞችን ማቻቻል ይቻላል ወይ? ማሳረግ ይቻላል ወይ? ማቀራረብ ይቻላል ወይ ነው። የዳያስፖራውን ያነሳሁት ምንድነው? ሁልጊዜ አሁን እኔን በጣም የሚገርመኝ እኛ እንኳን አሞሌና ዱላ ይዞ እየዞረ አባሎቻችን እየገዛ ወይም እያሰረ እያዳከመ ነው። ነጻ ዓለም ውስጥ ምን ዳያስፖራ ግን ከህልም ውጭ ምንም ሌላ ችግር የለው። ቁጭ ብሎ ለመነጋገር፣ ለመደራደር፣ ለመወያየት ሜዳው ሰፊ ነው፣ ነጻ ነው ማለት ነው። እዛ ነጻ ዓለም ውስጥ ያለው ግን በለጠ ሲከፋፈል ቤተክርስቲያን እንኳን መንግስት ሰማያትን ቤትም ተከፋፍለዋል ማለት ነው። አንድ ጸሎት ቤት የማይከድበት፣ አንድ መስጊድ ወይም አንድ ቤተክርስቲያን የማይከድበት፣ ሁለት ሰው መደራረስ የማይቻልበት እንደዛ አይነት ደረጃ ላይ ለምን እንደደረሰ ቁጭ ብሎ በሽታዎቻችን ምንድናቸው የሚለው ላይ መተማመኑና በሀቅ ተነጋግሮ ደግሞ ለመፍታት መንቀሳቀሱ ነው። ሁሉም እዛ በሚገኘው ዶላር እዚህ ያለውን ለኳስ ሜዳ ትፎዞ የኔ ቡድን እንዲያደርግ የኔ ቡድን እንደዛ ይስራ የሚለው አይነት ውጭ አውጣ ውስጥ ነው በብዛት ተመላልሶ የሚገባው። ዳው የበለጠ እሱ ነው ተስፋ አስቆራጭ። ምንድነው ችግሩ? ነጻ ዓለም ውስጥ ቁጭ ብሎ በፈለገው መንገድና በፈለገው ጊዜ መነጋገር፣ መደራደር፣ መወያየት ሲችል አሁን ያልኩኝን መሄድ አልቻለም። ስለዚህ ዞሮ ዞሮ በዳያስፖራው ማለት ሀገር ውስጥ ባለነው በሀቅ ለመነጋገርና ለመደራደር ለመወያየት ቁጭ ብለን ዲሞክራቲክ ጌም ውስጥ እንግባ። ሁላችንም የምናደርፈው በዛ ነው ማለት መቻል አለብን። ለምሳሌ የዛሬ 40 ዓመት የአሜሪካ ቤተ መንግስት የጥቁር ፕሬዝዳንት ይኖራታል ተብሎ ዋይት ሀውስ ማለት ነጩ ቤተ መንግስት የጥቁር ፕሬዝዳንት ይኖራታል ብሎ አይታሰብም ነበር። ግን በአንድ ትውልድ በእኛው ዕድሜ ዲሞክራቲክ ጌም አሜሪካ ውስጥ ስላለ ጥቁር ፕሬዝዳንት እስከዛ ድረስ ሄደ። ነጮች ባይመጡን ኖሮ እርግጠኛ ነኝ ኦባማ እዛ የሚደርስበት መንገድና ሁኔታ የለም። ጫወታው ግን ግልጽ ነው። እዛ ግልጽ ነው ስል ከሞላ ጎደል 100% ባይሆን ዲሞክራቲክ ጌም የሚባል አለ። ኦባማም ያንን ተጫውቶ እዛ ደርሰዋል። እዚህ ሀገር ትልቁም ትንሹም መደራደርና መነጋገር
ብሔራዊ መግባባት መጣር ካልተሳካለት ለራሱ ደግሞ ለኢትዮጵያ ሕዝብ መተው የኢትዮጵያ ሕዝብ ለፈለገው ይወስን፣ ፈለገው ፓርቲ ይምረጥ፣ ግን ነፃና ፍትሃዊ ምርጫ እንዲኖር ማድረግ ነው። መተማመን ያስፈልጋል። በመጀመሪያ ደረጃ ይገዛሉ በሚለውም በተቃዋሚዎች አካባቢ ላለፉት 40 ዓመታት ቁጭ ብለን ምን ሰርተን ምን አገኘን፣ ፖለቲካችን የደረሰን ነገስ ሊያደርሰን ይችላል የሚለው ላይ ሶል ሰርችንግ የሚባለው ሙራችንን አስተሳሰባችንን ሁሉንም ቁጭ ብለን በሐቅ ለመረዳት የመሞከር በሽታችን ምንድነው? 40 ዓመታት ታግለን ለኢትዮጵያ ሕዝብ ለውጥ ማምጣት ያልቻልነው ለምንድን ነው? ሁልጊዜ ባዶ ጫጫታ እያሰማን ባዶ ህልም ይዘን እየኳተን ለምንድን ነው የሚኖረው? የኢትዮጵያ ምሁራን የሚባሉትም እኮ ከወዳቸው ያለፈ ማሰብ የሚጀምሩበት ጊዜ ነው። እኔ ሳስተምር የነበረበት ዩኒቨርሲቲ ብዙ ምሁራን ልጆቻችን እናሳድግበት፣ አንዳንዱ ደግሞ ፍርፋሪ ፍለጋ ሲኳትን ለሁላችን የምትሆን ኢትዮጵያ መፍጠር ይቅርና የረባ እንኳን ዳቦ ለማግኘት የማይቻልበት ሀገር ላይ ሰው በሰላም ወጥቶ በሰላም ለመግባት የቸገረበት ሀገር ላይ አሁን እንደምታዩት በመቶዎች የሚቆጠሩት በሜዳ የሚገደሉበት፣ የሚታሰሩበት፣ የሚፈለጡበት አይነት ስርዓት እስከ መቼ ተሸክመን እንኖራለን የሚለው ላይ መነጋገር አስፈላጊ ነው ማለት ነው። በመጽሐፎ ላይ እንዳነሱት ከባለፈውም መጽሐፎ ጋር አጣቅሰው ትልቁ የኢህአዴግ ችግር ኢህአዴግ እውነተኛ ዲሞክራሲን፣ ሐቀኛ ፌዴራሊዝምና ነጻ ገበያን ለሁሉም ኢትዮጵያ ህዝቦች ያመጣል ብሎ የገባውን ቃል ኪዳን ማስፈጸም ያለመቻሉ ወይም ያለመፈለጉ ነው ብለዋል። ለአብነትም በማያያዝ በተለይም የዚህን የይስሙላ ፌዴራሊዝም ስለሆነ በኢትዮጵያችን ሊመጣ የሚችለው አደጋ ሊታሰብበት ይገባል በሚል የአዲስ አበባን ማስተር ፕላንንም እንደዚሁ ከፌዴራሊዝም መርሆች ውጪ በዘፈቀደ የተዘጋጀ ነው ከሚለው ጋር አጣቅሰው ስጋቱን ገልጸዋል። በተደጋጋሚ ይህንኑ ነገር አንስተዋል። በተለይም የፌዴራሊዝም ጉዳይ ኢትዮጵያ ውስጥ ያለው ፌዴራሊዝም በአሁኑ ወቅት በምን መልክ እየሰራ ነው? መርሆቹስ ከመነሻው በብሔር ብሔረሰቦችና ቋንቋዎች ላይ መሰረት ማድረጉስ ተገቢ ነበር ወይ? ያ አይደለም ብለው የሚከራከሩ ሰዎች አሉና ዋና ጉዳይ በፌዴራሊዝም የሚባለው ብሔራዊ ስምምነት ላይ ያልተመሰረተ ዲሞክራሲያዊ አልባ በመሆኑ ነው። አንድ ፓርቲ ቅድም እንዳልኩት ያው የራሱን ህልም በጠመንጃ በኢትዮጵያ ህዝቦች ላይ በመጫኑ ነው። ስለዚህ ነው እንግዲህ ሁለቱንም ብሔር ላይ የተመሰረተ ፌዴራሊዝም የሚደግፉትም የሚፈልጉትን አላገኙም፣ የሚቃወሙትም የሚፈልጉትን አላገኙም። ለሁለቱም ያልሆነ ብዙ ጊዜ እንደምለው ከተለያየ አካባቢ የተገኘ የዲቃላ ስርዓት አይነት ነገር ነው የኢህአዴግ ፌዴራሊዝም። ስለዚህ የብሔር መብት የሚባለው እናስከብራለን መከበር አለበት ብሎ የሚታገሉ ድርጅቶች አሉ እና ኦነግና ሌሎቹ እነሱም የሚፈልጉትን አላገኙም። የኢትዮጵያ አንድነትን የሚያላላ ነው ብሎ የሚታገሉ የነበሩ ቅንጅት ኢህአፓ መኢሶን አሉ። እነሱም ያንን አላገኙም። ዋና ጉዳይ ላይ ምንድን ነው? በብሔራዊ መግባባት ላይ ያልተመሰረተ ሁሉም ይሆናል የኛ ነው ይሄ ስርዓት የሚሉት አይነት ነገር ያልሆነ አንድ ቡድን ብቻ የራሱን ህዝቦች በጠመንጃ በኢትዮጵያ ህዝቦች ላይ ለመጫን የሞከረበት ሁኔታ ስለሆነ ነው ዋናው ችግር። የኢትዮጵያ ልሂቃንም የኢትዮጵያ ዲሞክራሲ ኃይሎችም ህዝቡን ቁጭ ብሎ ምን አይነት ፌዴራሊዝም ይሻለናል፣ እንዴት ይሻለናል፣ ሁሉንም መብቶች ተጠይቋል፣ እንዴት መመለስ ይገባናል ማለት መቻል አለባቸው። ፌዴራሊዝም ዞሮ ዞሮ እኮ የድርድር ውጤት ነው፣ ሌላ ታምር አይደለም ማለት ነው። ተደራድረው እንዴት ይህን ሀገር የፖለቲካ ስርዓቷ መቅረጽ ይቻላል፣ ይህ የሚቀረጸው ፖለቲካ ስርዓት ደግሞ ሁሉንም እንዴት ሊያስተናግድ ይችላል፣ ቢያንስ አብዛኛውን እንዴት ሊያስተናግድ ይችላል። በጠመንጃ ብቻ እኮ ዘላለም መግዛት አልተቻለም። ንጉሱ ሞክረዋል፣ ደርግ ሞክረዋል፣ የአሁኑ መንግስት ሞክረዋል። አሁን ኦሮሚያ ውስጥ እኮ ያለው እኮ ፌዴራሊዝም ሳይሆን ወታደራዊ አገዛዝ እኮ ነው ያለው ኦሮሚያ ውስጥ እኮ። ላለፉት 25 ዓመታት የውሸት ፌዴራሊዝም፣ የውሸት መብት፣ የውሸት ዲሞክራሲ፣ የውሸት ምርጫ እንዲህ ስታደርጉ ነው ኖራችኋል። ይሄ ደግሞ በቃም ብሎ እኮ ወጣቱ ይሄ ፌዴራሊዝም የሚባለው ይህንን ተሸክሞ የሚዞሩትን ኦፒዲዎችን በቃ ሂዱልን ለማለት የቻለበት ሁኔታ ላይ ነው ያለው። አሁን መታመሱም ያለው በዛ ምክንያት ነው ማለት ነው። ዋናው ጉዳይ ግን በጉልበት የፈለግከውን የፖለቲካ ስርዓት የመጫኑ ጥያቄ ሳይሆን በማህበረሰቦች ደረጃ፣ በልሂቃን ደረጃ፣ በፖለቲካ ኃይሎች ደረጃ እዚህ ሀገር ውስጥ መሰረታዊ በሆነ መንገድ ችግሮችን እንዴት ተነጋግሮ እንዴት መፈታት እንዳለባቸው
በክብ ጠረጴዛ ዙሪያ እንዴት እንፍታ የሚለው በረዛማ ዲሞክራቲክ ጨዋታ መግባት አለብን። የጠመንጃ አገዛዙ ለንጉሱ መጨረሻው አዋርዷቸው ነው ሄደው፣ ደርግንም በመጨረሻ አዋርዶ ነው ሄደው፣ ኢህአዴግም ከዛ ብዙ የተለየ እድል ይገጥመዋል የሚል ግምት የለኝም። አሁን በገፋበት መንገድ ከገፋ እና ጉዳይ ግን ተመላልሼ እንደምለው መነጋገር መደራደር መቻል ነው። ፌዴራሊዝም የድርድር ውጤት ነው። የአንድ ቡድን በጠመንጃ ኃይል የፈለገውን የፖለቲካ ስርዓት የመጫን ጉዳይ ነው። አሁን ያለው ፌዴራሊዝም እንዴት እናድርግ፣ እንዴት እናሻሽል፣ ምን መደረግ አለበት የምለው ቁጭ ብለን መነጋገር መደራደር ያስፈልጋል። እና ያ ነው የጠፋው ማለት ነው። በብሔራዊ ስምምነት ላይ ያልተመሰረተ፣ በብሔራዊ መግባባት ላይ ያልተመሰረተ ዲሞክራሲያዊ አልባ የሆነ አንድ ቡድን ህልሞቹን በኢትዮጵያ ህዝቦች ላይ በጠመንጃ የጫነ የፖለቲካ ስርዓት በመሆኑ ነው አሁን ያለው ችግር የፈጠረው። አሁን ደጋግመው እንዳነሱት በመጽሐፎም ላይ እንዳስረዱት ኢትዮጵያ በመስቀለኛ መንገድ ላይ ትገኛለች። ብሔራዊ መግባባት ያሻናል፣ ብሔራዊ እርቅም አንዱ ችግሮቻችንን የመፍቻ መፍትሄ ነው ብለው ጠንከር አድርገው አመላክተዋል። ይህንን ብሔራዊ መግባባትን መሰረት ያደረገ ብሔራዊ እርቅን በምን መልኩ እውን ማድረግ ይቻላል? ብዙ ሰዎች በአሁኑ ወቅት በተለይ ከቅርብ ጊዜ ወዲህ ይህን እንደ አንድ አማራጭ መፍትሄ እየወሰዱና በዛ ላይ እየገፉ ነው የሚገኙት። ብሔራዊ እርቁ በማንና እንዴት መሄድ ይቻላል? የት ሀገርን ሞዴልስ ቢወሰድ ነው ማለፊያ ሊሆን የሚችለው? ወይም ኢትዮጵያ የራሷ የሆነ አዲስ ብሔራዊ እርቅ ሞዴል ያስፈልጋታል ብለው ያስባሉ? በሀቅ ችግሮችን ለመፍታት ካስፈለገ የሞዴሎች ችግር የለም። ለምሳሌ የኢትዮጵያ መንግስት እንኳን የደቡብ ሱዳንን ችግር ይፈታለሁ ብሎ እየኳተነ ነው። የሩዋንዳን ችግር ይፈታለሁ ብሎ እየኳተነ ነው። ደቡብ አፍሪካ ሞዴል አለ። የሞዴሎች ችግር አይደለም። በሀቅ ችግሮችን ለመፍታት በተለይም ስልጣን ወይም ሞት የሚለው የመንግስት ፖሊሲ ችግሮችን እያሰፋ ነው። ዋና ጉዳይ በሀቅ ችግሮችን እንዴት እንፍታ የሚለው ላይ መፍትሄ አቅጣጫ የመያዙ ጥያቄ ነው። ያ ካለ በተቃዋሚዎችም ደረጃ በየቦታው ዲሞክራሲያዊ ስርዓትን ለመፍጠር ነው የምንታገለው የሚሉ ኃይሎች፣ የህዝቦቻችን መብት እናስከብራለን ብሎ የሚታገሉ ኃይሎች እንዴት የሁሉንም ህዝቦች መብት ማስከበር እንችላለን? ይህንን ለማስከበር የሚችል ፖለቲካ ስርዓትስ እንዴት መፍጠር ይቻላል ብሎ በሀቅ ለመደራደር ለመነጋገር አዲስ ብሔራዊ ውይይት መጥራት መቻል አለባቸው ማለት ነው። አሁን እየተደረጉ ያለው በየቦታው ቁንጹል ናቸው፣ የተበጣጠሱ ናቸው፣ ሁሉን አቀፍ አይደሉም። ሙከራዎች አሉ ሁሉን አቀፍ ለማድረግ ግን እስካሁን ድረስ አልተቻለም። በቁርጠኝነት ወደዛ ለመሄድ መሞከር አለብን የሚል ግምት አለኝ ነው። ሁሉም በማህበረሰብ ደረጃ፣ በፖለቲካ ኃይሎች ደረጃ፣ መንግስትና በህዝብ ደረጃ ቁጭ ብሎ ለመነጋገር ወደሚያስችል አቅጣጫ መሄድ ነው። በተለይም ስልጣን ወይም ሞት ብሎ ስልጣን ላይ ያለው መንግስት ስልጣኑን ይዘዋል። የሀገሪቷን ሀብት ተቆጣጥረዋል። ሰራዊቱን ተቆጣጥረዋል። ስለዚህ ገፍቶኝ አንቆኝ ወደ ድርድር ጠረጴዛ አላመጡኝም ነው ዋናው ጥያቄ ይመስለኛል። ያንን ለመስራት ደግሞ ዋናው የኢትዮጵያ ፖለቲካ የዲሞክራሲ ኃይሎች ተቃዋሚ ኃይሎች የምንባለው ዝም ብሎ ቡድኖችን እየፈጠሩ ያንን ቡድን ይዞ ያውም አንዳንዶቹ በጣም ደካማ የሆኖችን ቡድኖች ይዞ ዘላለም ከመቋጠጥ አሁን ወደ አልኩ ነገር ለመምጣት በቁርጠኝነት መንቀሳቀስ፣ በቁርጠኝነት ማሰብ፣ በቁርጠኝነት መደራደር ውስጥ መግባት ያስፈልጋል። ያን ለማድረግ ደግሞ እኔ እንግዲህ ደጋግሜ እንዳልኩት የሚጋጩ ህልሞቻችንና የቡዳ ፖለቲካችንን መተው አለብን ነው። ከዛ ነው እንግዲህ መፍትሄ ለመፈለግ መጀመሪያ ያለብን የሚለው ነው። ዋናው ጉዳይ ግን ኢትዮጵያ ውስጥ ያሉ ችግሮች የተፈጠሩት በሰው ነው፣ በመንግስትም በተቃዋሚም ነው። እነዚህን ለመፍታት ደግሞ በሀቅ እነዚህ ኃይሎች መንቀሳቀስ አለባቸው። በቁርጠኝነት መንቀሳቀስ አለባቸው። አንዱ ሌላውን እየሸነገለ ያጭበረበረ ህዝቡንም ያዋከበ ያጭበረበረ መኖር አልጠቀመንም። ያለፉት 40 ዓመታት የትግል ታሪካችን ተሞክሮቻችን የሚያሳዩት እነዚህ ናቸው የሚል ነው እምነቴ። ፖለቲካ እስከገባኝ ድረስ ነው እየተናገርኩኝ ያለው። ዶክተር መረራ ጉዲና ለኢትዮጵያ ያላቸው ብሔራዊ ህልም ምንድን ነው? እኒያስ ብሔራዊ ህልሞቼ በህይወት ዘመኔ ውስጥ እውን ሆነው ማየት እችላለሁ ብለው ያስባሉ? እንደዛ ነው እንግዲህ ትግል ውስጥ ላለፉት 40 ዓመታት ከሞላ ጎደል ቆይቻለሁ። ህልሞቻችን ይሳካሉ የሚል ነው። ያ ህልም ግን ሊሳካ የሚችለው ትዝ ይለኛል ድሮ ወጣቶኜ ሜሶን ያሸንፋል ነበር ዲስኩርስ አደርግ ማለት ነው። አሁን አንድ ድርጅት ብቻ ያሸንፋል ሳይሆን ሁሉም የኢትዮጵያ ዲሞክራሲያዊ ኃይሎች ያሸንፋሉ፣ የኢትዮጵያ ህዝቦች ያሸንፋሉ።
የሚፈልጉትና የሚሆናቸው መንግስት አንድ ቀን መፍጠር ይችላሉ በሚል ግምት ነው ትግል ውስጥ እስካሁን የቆየውኝ። እነዚህ ይሄ ትግል ከቀጠለ እኔ ቅድም ያልኩኝ በቁርጠኝነት ቁጭ ብለን ወደ መፍትሄው ከሄን ብዙ እኮ የኢትዮጵያ ሕዝብ ችግር ለመፍታት የሚያስቸግር አይደለም። አስቸጋሪዎች የሆነው እኛው ራሳችን ነን ማለት ነው። የፖለቲካ መሪዎች ነን የምንለው፣ የፖለቲካ ኃይሎች ነን የምንለው መንግስትን እንኳን ተባብሮ ለማስገደድ የሚያስችል አቂም ለመገንባት አንድነት ለማምጣት ስላልተቻለ እንጂ ኢትዮጵያ ውስጥ እኮ እየታየ ኦሮሚያ ውስጥ እኮ ያለው ሁኔታ እኮ በግልጽ የሚያሳይ ነው። ችግሩ የደረሰበት ደረጃ እኮ በግልጽ የሚያሳይ ነው። ሁሉም የኢትዮጵያ ህዝቦች እኮ ከተባበሩ፣ የኢትዮጵያ ዲሞክራሲ ኃይሎች ከተባበሩ በአጭር ጊዜ ውስጥ እኮ የተሻለ ስርዓት ለመፍጠር የማይቻልበት ሁኔታ ላይ አይደለንም። በግልጽ እየታየ ነው ማለት ነው። ዋና ጉዳይ ግን የአመራር ችግር አለ፣ የመበታተን ችግር አለ። የተበታተነ ትግል በመግፋታችን ነው መጫወቻ የሆን ነው እና ከዚህ ለመውጣት ቅድም እንዳልኩኝ ትንሽ የቤት ስራ መስራት ነው። የቤት ስራዎቻችን ግን ሳልሰራን እግዚአብሔርን ብንለምን የፈረንጅ በሮችንም በሰላማዊ ሰልፍ ብናንኳኳ የትም አንደርስም። ዋና ጉዳይ ግን መፍትሄው በእጃችን ነው ያለው። በእጃችን ያለውን መፍትሄ በቁርጠኝነት ማሰብ፣ ማሰላሰል፣ የቡድን ፖለቲካችንን መተው። እኔ ጋር ያለው ችግር ምናልባት ሌላ ጋር አለ ከምል እኔም ሌላም ጋር ሊኖር ይችላል። ግን ችግሮቻችን በጋራ እንዴት እንፍታ ወደሚለው የመምጣቱ ችግር ነው እንግዲህ ያለው። ይህንን ከፈታን እኔ የነጻነቱ መንገድ ሩቅ አይመስለኝም። በግል የዶክተር መራራ ህልም ለኢትዮጵያ ምንድን ነው? ወደፊት ምን አይነት ኢትዮጵያን ነው ማየት የሚሹት? የጋራ ህልም ነው። ዞሮ የአንድ ሰው ህልም፣ የአንድ ቡድን ህልም ወይም የአንድ ብሔረሰብ ህልም ኢትዮጵያን የትም አያደርሳትም። የሁሉም ህልሞች ግን መታረቅ ከቻሉ የጋራ ህልም ወደ ጋራ ህልምነት ለመለወጥ ይቻላል። የጋራ ህልም ነው። እኔ ለኢትዮጵያ ዲሞክራሲ ኃይሎችም ለኢትዮጵያ ህዝቦችም የሚመኘው የጋራ ህልም ነው። ለዛ መስራቱ ወሳኝ ነው። የአንድ ቡድን የሁለት ቡድን ህልም ብቻ የትም ሊያደርሰን እንዳልቻለ በግልጽ ታይተዋል ማለት ነው። ሁሉም ለጋራ ህልም መንቀሳቀስ ያስፈልጋል። የጋራ የፖለቲካ አጀንዳ ለመቅረጽ መንቀሳቀስ ያስፈልጋል። ለሁላችንም የምትሆን ኢትዮጵያን ሁላችንም በኩልነት የምታስተናግድ ኢትዮጵያን ለመፍጠር ወደ ብሔራዊ መግባባትና ወደ ብሔራዊ እርቅ መሄድ አለብን። ይህንን ነው የሚለው። ያ ነው የጋራ ህልምን እውን ሊያደርግ የሚችለው። ዶክተር መረራ ጉዲና የኢትዮጵያ የታሪክ ፈተናዎችና የሚጋጩ ህልሞች መጽሐፍ ደራሲ፣ ስለ ቃለ ምልልሱ እናመሰግናለን። እኔም ለተሰጠኝ እድል አመሰግናለሁ። SBS 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 Radio